ስለ ኤሌክትሪክ ተሽከርካሪ ቻርጅ አይነቶች ምን ያህል ያውቃሉ? ሌቭል 1፣ ሌቭል 2 እንዲሁም ሌቭል 3 ስለሚባሉ ቻርጀሮች ስንቶቻችሁ ታውቃላችሁ? በዛሬው ፕሮግራማችን ይህንን ወደ እናንተ እናቀርብላችኋለን። ይከታተሉ። ሰላም፣ ማርኮን መኪና አስመጪዎች ነን። እንደዚህ አይነት አስተማሪና ትምህርታዊ የሆኑ ፕሮግራሞችን ስለ ኤሌክትሪክ ተሽከርካሪዎች ላይ ያተኮሩ ፕሮግራሞችን እንዲደርሶት ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ያደርጉ፣ ቤተሰብ ይሁኑ። በዛሬው ፕሮግራማችን 3 አይነት የኤሌክትሪክ ቻርጀር አይነቶችን የምናይ ይሆናል። እነዚህም ሌቭል 1፣ ሌቭል 2 እንዲሁም ሌቭል 3 የሚባሉት የኤሌክትሪክ ተሽከርካሪ ቻርጀሮች ናቸው። ሌቭል 1 እና ሌቭል 2 ኤሲ ታይፕ ተብሎ ሲጠቀሱ፣ ሶስተኛውና ሌቭል 3 የምንለው ደግሞ ዲሲ ታይፕ የሚባል ቻርጀር ነው። ሌቭል 1 እና ሌቭል 2 ኤሲ የተባሉበት ምክንያት አንደኛ የኃይል ምንጫቸውም ከቤት ቆጣሪ ላይ የምናገኛቸውና ምንም አይነት መቀየር ሳያስፈልገው በቀጥታ ተሽከርካሪያችንን ቻርጅ የምናደርግበት ነው። ሌቭል 3 እና ሶስተኛው ዲሲ የምንለው የቻርጅ አይነት ደግሞ ስቴሽን ጋር የምናገኘውና ከፍተኛ የሆነ ኃይል የሚያስተላልፍ ነው ማለት ነው። አንደኛ ሌቭል 1 ቻርጀር ነው። ይህ ሌቭል 1 ቻርጀር በቤታችን ውስጥ ልናገኘው የምንችለው ከቆጣሪያችንም የምናገኘው የኃይል መጠን በ120 ቮልት ለሆኑ ቆጣሪዎች ብቻ የሚሰራ የቻርጀር አይነት ነው ማለት ነው። ማለትም ይሄ ስታንዳርዱ ኢሮፕ ስታንዳርድ የሆነ የቻርጀር አይነት ነው። በዚህ ቻርጀር ወደ መኪናችን የምናስተላልፈው የኃይል መጠን ከ1.3 እስከ 2.4 ኪሎዋት ነው። ኪሎዋት ማለት በዓለም አቀፍ ደረጃ የኤሌክትሪክ ኃይልን ለመግለጽ የምንጠቀምበት ዩኒት ነው ማለት ነው። ኦልሞስት ስሙ መግለጫውን ብንለው ይቀላል ማለት ነው። በ1.3 ኪሎዋቱ አንድ መኪና ቻርጅ ብናደርግ ሊወስድብን የሚችለውን የሰዓት መጠን ደግሞ በምሳሌ እንመልከት። ለምሳሌ BYD ሴጉልን እንውሰድ። BYD ሴጉል 38.8 ኪሎዋት አወር የባትሪ አቅም ያላት ኤሌክትሪክ ተሽከርካሪ ሲሆን ይሄ ኤሌክትሪክ ተሽከርካሪ በሌቭል 1 ቻርጀር ማለትም በ1.3 ኪሎዋት የኃይል መጠን ቻርጅ እናደርገው ቢባል በሰዓት እስከ 14 ኪሎ ሜትር ነው ቻርጅ ሊያደርግልን የሚችለው ማለት ነው። በ2.4 ኪሎዋት የማስተላለፍ አቅሙ ደግሞ ቻርጅ ብናደርገው አንድም BYD ሴጉል በሰዓት ውስጥ ማለት ነው ቻርጅ የምናደርገው 28 ኪሎ ሜትር ነው የሚሆነው ማለት ነው። ይህም ከሌቭል 2 እና ከሌቭል 3 ጋር ኮምፔር ስናደርገው የሚወስደው የሰዓት መጠን ከፍ ያለ ይሆናል ማለት ነው። ምክንያቱም በሰዓት 28 ኪሎ ሜትር ስለሆነ ቻርጅ የሚያደርግልን፣ BYD ሴጉል ደግሞ 405 ኪሎ ሜትር የሚሄድ ተሽከርካሪ ነው። ይህንን ፉል ቻርጅ ለማድረግ ረዘም ያለ ጊዜ ይወስዳል ማለት ነው። ሁለተኛ ሌቭል 2 ቻርጀር። ይህ ቻርጀር እንደ ሌቭል 1 ቻርጀር በቤታችን ውስጥ ልናገኘው የምንችለው የቻርጀር አይነት ነው። ይሄ ቻርጀር በቤታችን ያለው የቆጣሪ የኃይል መጠን ከ208 እስከ 240 ቮልት ማስተላለፍ በሚችሉ ቆጣሪዎች ላይ መስራት የሚችል ቻርጀር ነው። በዚህም ቻርጀር ከ3.9 እስከ 19.2 ኪሎዋት የኤሌክትሪክ ኃይልን ማስተላለፍ ይችላል። ይህም ቻርጅ በምናደርግበት ሰዓት የሚወስድብን የጊዜ መጠን ላይ ትልቅ አስተዋጽኦ አለው። ይህንንም በምሳሌ ለመመልከት BYD ሴጉልን እንደ ምሳሌ ወስደን እንመልከት። BYD ሴጉልን በሌቭል 2 ቻርጀር 25 አምፔር እና 16 አምፔር እንዲሁም ደግሞ 32 አምፔር ላይ አድርገን ቻርጅ ስናደርገው ያለው የጊዜ ሁኔታ የተለያየ ነው የሚሆነው። BYD ሴጉልን በ16 አምፔር ቻርጅ ብናደርገው በሰዓት 37 ኪሎ ሜትር ቻርጅ ማድረግ እንችላለን። 25 አምፔርን ተጠቅመን ደግሞ ቻርጅ ብናደርገው ወደ 58 ኪሎ ሜትር ቻርጅ ማድረግ ይቻላል። እንዲሁም ደግሞ በ32 አምፔር ለአንድ ሰዓት ቻርጅ ብናደርገው 74 ኪሎ ሜትር ቻርጅ እናደርጋለን ማለት ነው። ሌቭል 2 ቻርጀር ከዚህ በተጨማሪ ሶፍትዌሮችም አሏቸው። እነዚህ ሶፍትዌሮች እንደፈለግን በ16 በ25 በ24 እንዲሁም ደግሞ በ32 አምፔር ቻርጅ ማድረግ ያስችሉናል ማለት ነው። ይህም ራሳችን በተመቸን የቻርጅ መጠን ቻርጅ ለማድረግ እድል ይሰጣል ማለት ነው። ሌቭል 2 ቻርጀር ከሌቭል 1 ቻርጀር የሚለይባቸው 3 ባህሪያቶች፣ አንደኛ ጊዜ ነው። በሌቭል 2 ቻርጀር ከ37 እስከ 74 ኪሎ ሜትር በሰዓት ቻርጅ ማድረግ እንችላለን። በሌቭል 1 ቻርጀር ግን ከ14 እስከ 25 ኪሎ ሜትር ነው ቻርጅ ማድረግ የምንችለው። ይህም የቻርጅ ታይማችንን በግማሽ ይቀንስልናል ማለት ነው። ሁለተኛ ሶፍትዌር።
ሌቭል 2 ቻርጀር ሶፍትዌሮች አሏቸው። ይህም እንደፈለግን አጀስትን ለማድረግ እድል ይሰጠናል ማለት ነው። ሶስተኛ የቻርጅ ፓወራቸው፣ ቻርጅ ስናደርግ የሚጠቀሙት የኃይል መጠን ሌቭል 2 ቻርጀር ከሌቭል 1 ከፍ ያለ ኃይልን ያስተላልፍልናል። በሶስተኛ ደረጃ የምንመለከተው ደግሞ ሌቭል 3 የሚባለውን የቻርጅ አይነት ይሆናል ማለት ነው። ይህ ሌቭል 3 ማለት ዲሲ ቻርጀር ማለት ነው። መገኛውም ስቴሽኖች ጋር ሲሆን የማስተላለፍ አቅሙ ደግሞ ከ50 እስከ 350 ኪሎዋት የኤሌክትሪክ ኃይልን በአንድ ጊዜ ማስተላለፍ ይችላል። ቅድም ባየነው ምሳሌ መሰረት BYD ሴጉልን በዚህ ፋስት ወይም ደግሞ ዲሲ ቻርጀር ቻርጅ ብናደርጋት በ30 ደቂቃ ውስጥ ፉል ቻርጅ ማድረግ ይችላል ማለት ነው። ይህ የቻርጅ አይነት በአሁኑ ደረጃ አፕዴትድ እየሆኑ በጣም ሌተስት የሆኑ የቻርጀር አይነቶች እየመጡ ይገኛሉ ማለት ነው። ለምሳሌም BYD በቅርቡ ላውንች ያደረገው በ2 ደቂቃ ውስጥ እስከ 450 ኪሎ ሜትር ቻርጅ ማድረግ የሚያስችል ቻርጀር በቅርቡ ላውንች አድርጎልናል። እነዚህም ሌተስት የሆኑ የቻርጀር አይነቶች ቻርጅ ታይማችንን እንዲቀንስ ያደርጋሉ ማለት ነው። የዛሬው ፕሮግራማችን ስለ ቻርጀር አይነቶች ሌቭል 1፣ ሌቭል 2 እንዲሁም ሌቭል 3 ቻርጀር አይነቶች ያየንበት ክፍል ይህንን ይመስላል። በቀጣይ ሌላ ፕሮግራሞች ይዘንላችሁ እስከምንመጣ ያላችሁን አስተያየት በኮሜንት ሴክሽናችን ላይ አስቀምጡልን። ይህንን የዩቲዩብ ቻናል ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ ማርኮኖች ነን። ነገም አብረን እንሰራለን።